ተመስገን ብሩክ እንግዲህ ተሽሎ ቅድስት ጋር እርስ በርሳቸው እየሮራጡ እቤት ውስጥ እየተጫወቱ ያለበት ሰዓት እንግዲህ ብሩክ ቅድስትን ይዞ ያለበት ሰዓት የቅድስት እህትና ማድመል እሷ የጮች ስላለበት ሰዓት መጡና ምንድነው ነገሩ ያሉ ዳጣ እዚህ ጋር በለብቻው በመንገድ ላይ የሄደችበት ሰዓት ማለት ደወለችና ዳጣ ደነገጠችና ማለት ስትላት ማለት ደግሞ ምንድነው ለምን ደነገጥሽ ስትል ለምን ደወልሽው አንቺ ዳጣ ደግሞ ምን ትፈልጊያለሽ ከኔ ምን ፈልገሽ ነው የደወልሽው ማለት ደግሞ የጀመረን ነገር ለማጨረስ ፈልጌ ነው ስትል ዳጣ ደግሞ አንቺ ያምሻል እንደ አንቺ መቼ ነው ሰው የምትሆኝ እንግዲህ አንቺ ግን አርፈሽ ብትቀመጪ ይሻልሻል ስትል ማለት ደግሞ አርፈሽ ምን መልሰሽ ለማድበል አሳልፈሽ ለማስጣት ፈልገሽ ነው ማድበል ዳጣ ደግሞ አይ ሲጀመር ስሜማ ሲጀመር ማድበል ሳይሆን እኔ ራሱ ይበቃሻል ይሄ ንግግርሽ ነገ ወዲያ ይቆጭሻል ዳጣ እንግዲህ እንደዛ ስትል ዳጣ ደግሞ አረባክሽ ያስፈራረሽ ካልሆነሽ ስትል ዳጣ ያስፈራራውሽ አይደለ ደግሞ አንቺ ማንስ ነው ማለት እሱ ወደፊት ታያለሽ እሱ አስፈላጊ ነው ማየት ካለብሽ ዳጣ ደግሞ ትሰሙኛለሽ ባይሆን ላስጠነቅቅ ዳጣ ድጋሚ አጠገቤ ድርሽ እንዳትይ የጀመረው መጨረስ አለብኝ ከኔ ጋር ስራ ጀምሮ ማቋረጥ ዋጋ ያስከፍላል ዳጣ አስቢበት ዳጣ ብላ ስትናገር ዳጣ ደግሞ ባክሻት አፍሽን አትክፈቺ ምን ትመስላለች እሺ ስልኳን በጆሮ ላይ ዳጣ ስትዘጋ እቺኛዋ ደግሞ አረ ጥጋብሽ ብላ ስደውልላት አንቺማ ብላክ ውስጥ መከተት ነው የሚያስፈልግሽ ብላ ብላክ ውስጥ ከተታ የታባሽ ማድበል እንግዲህ እዚህ ጋር ቅድስትና ብሩክ እየተጫወቱ ያሉበት መጥቶ የቅድስት እህትም ማድበልም ልክ መጥቶ መንገድ ላይ ምንድነው በር ላይ ቆሞ ነበርና ማድበል ደግሞ ከምኑ ትላለች ዘፈኗ እህቷ ደግሞ እኔ ደግሞ ምን ሆንሽ ብዬ እኮ ቅድስት ደግሞ እንዴ አለብና መድበል ብሩክ የት ሊሄዱ ነው ሲል ታያቸው ይዞሩባቸው ሁለቱ ኮስታሮች የምር የድራማ ፈታ ያደርጋል መድበል ደግሞ ቤቢና ሚሚ አልቀርባቸውም ቅድስት ደግሞ እንኳን እሺ ብሩክ ደግሞ ተረታም ቅድስት ይሄድ ደግሞ በሉ ልጆች ማለት ቤተሰብ ጎረቤታቸውን አትረብሹ ድምጻቸውን ቀንሱ ብሎ ሲሄዱ ብሩክና ቅድስት ሽማማ ማለት እንግዲህ እዚህ ጋር ቁጭ ብላ ያለችበት ሰዓት ደውላ አብረው የሚሰራውን በሰላም ነው ወይ ደውለሽ ሲጠሪ ስትል የሆነ ስህተት ሰርቼ ነው ላማክር ብዬ ነው ስትል ደግሞ ምን አይነት ስህተት ነው የሰራሽ እሺ አሁን ጉዳይሽ ምን ነበረ